ሐዋርያው ጳውሎስ ይህ ልብ ምን አይነት ልብ ነው? የክርስቶስ ልብ ምን አይነት ልብ ነው? ይህ ነው የመጀመሪያው ጥያቄያችን። አንደኛ የክርስቶስ ልብ ትሁት ልብ ነው፣ በትህትና የተሞላ ልብ። ማቴዎስ ምዕራፍ 11 ቁጥር 29 ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር እንዲህ ብሏል፣ እኔ ብሏል የዋህና ትሁት ነኝ፣ ለነፍሳችሁም ዕረፍት ታገኛላችሁ ይላል። በልብ የዋህና ትሁት ራሱ ጌታችን ኢየሱስ ክርስቶስ ሲናገረን ማለት ነው። እና ይህ ትህትና የተሞላ የክርስቶስ ልብ እናስብ። ትህትናው የተገለጠውም አምላክ ሆኖ እያለ ዝቅ ብሎ ወደኛ በመምጣቱ ነው። እንደ ሰው በመመላለሱ ነው። ዝቅ ብሎ የደቀ መዛሙርት እግር በማጠቡ ነው። ቀራጮች፣ ኃጢአተኞች ተብለው ከተገለሉት ጋር ቁጭ ብሎ ጊዜ ማሳለፉ፣ ለነሱ ቦታ መስጠቱ፣ ትኩረት የተነፈጋቸውን ሁሉ ተቀብሎ ማስተናገዱ የክርስቶስ ትህትና። በልብ የዋህና ትሁት ነኝ ብሎ የተናገረው ይህ ነው። ስለዚህ ሐዋርያው ጳውሎስ እኛ ግን የክርስቶስ ልብ አለን ሲል በመጀመሪያ ልባችን በትህትና የተሞላ ነው። ራሳችን ማንነታችን የምንቀበል ትህትና ሲባል በትህትና የምንመላለስ፣ በትህትና የምናገለግል፣ በዘራችን፣ በሀብታችን፣ በመልክና ቁመናችን ሳንመካ በትህትና የምንኖር፣ እግዚአብሔር አምላክ ከፍ እንደሚያደርገን አስበን ራሳችንን ዝቅ የምናደርግ፣ ይህ ነው ትህትና። በልብ የዋህና ትሁት የሆነው ኢየሱስ ክርስቶስ እኛንም የሚያስተምረን በእውነቱ እሱ የሚከብርበት ይህን አይነት ልብ ነውና ለእያንዳንዳችን ይህን አይነት ልቦና ይስጠን። ቀጥለን ደግሞ የክርስቶስ ልብ ምን አይነት ልብ ነው ስንል ምሕረት የተሞላ ልብ ነው። መሐሪና ሩህሩህ ልብ ካስተዋልን በየወሩ የመጀመሪያው ዓርብ ዕለት ልበ ኢየሱስ ብለን የምናስበው ዕለት፣ በዚያ ዕለት ከምናደርጋቸው ነገሮች አንድ መዝሙር መዘመር ነው። ስንዘምረው መዝሙሩ ምንድን ነው? ገሩ ልብህ ምሕረት የሞላው ብለን ነው የምንዘምረው። አሁን የክርስቶስ ልብ ቂምና በቀል የማያውቅ፣ ለፍርድ የማይቸኩል፣ ለበዳዮቹ እንኳን ይቅርታ ምሕረት የሚያደርግ፣ የሚያደርጉትን አያውቁምና በማለት ስለ ምሕረት ወደ አባቱን የሚጸልይ የክርስቶስ ልብ። ከዚህም በተጨማሪ ስለ ኃጢአታችን፣ ስለ በደላችን ሳይሰለቸው ምሕረት የሚያደርግ ልብ፣ ይህ ነው የክርስቶስ ልብ።